ሰላም ውድ የስታር ቮይጅ ቤተሰቦች እንዴት ከርማችኋል? ዛሬም በአዲስ ቪዲዮ መጥተናል። አብራችሁን ቆዩ። በዛሬው ቪዲዮአችን የሳጂታሪየስ ወንዶች ባህሪያት ጥቆማ ለሴቶች እንሰጣለን። ሳጂታሪየስ ከህዳር 14 እስከ ታህሳስ 12 ጨለምተኛ አስተሳሰብ አይኖርሽ። እሱ ብሩሃዊ አስተሳሰብ ነው ያለው። ጠላቶቹ አንድ ቁና ፋንድያ ቢልኩለት አይከፋም። ፈረሱን ለምን ረሱት ነው የሚለው። ህልሞቹ ሁልጊዜ በብልህነትና አመክንዮ የተመረመሩ ትኩረት የሚስቡ ናቸው። ይሁን እንጂ ህልሞቹን ለመተግበር ዓለም ዝግጁ አይደለችም። ያረጀ የጠነዛ አስተሳሰብ ያላቸው ሰዎች የሳጂታሪየስ ተራማጅ ህልሞችና ሐሳቦች ይቀጯቸዋል። እድል ሁልጊዜ እንደታደገችው ናት። ሌላው ሰው የሚያደናቀፈውን ድንጋይ ለሳጂታሪየስ ሲሆን ወርቅ ይሆንለታል። አንዳንዴ ድንጋይ ሊሆንበት ይችላል። ቢሆንም ቶሎ ያገግማል። ፍቅርንም በተመለከተ እንዲሁ ነው። በግልጽነቱ የሚበረግጉ እንደ ስኮርፒዮ ያሉ ሰዎች በደግ ዓይን አያዩትም። እነሱም ቢሆኑ ጉዳት አልባነቱን ሲያውቁ ይተውታል። ዘዴ አልባነቱና አስቀድሞ አለማሰቡ ደካማ ጎኖቹ ናቸው። ሳጂታሪየሶችን የተጣሏቸው ሴቶች ይታረቋቸውና መልሰው ጓደኛ ያደርጓቸዋል። አንቺም እንዲሁ ካደረግሽ ውድቀትሽ መሆኑን እወቂው። ስኮርፒዮን በሀፍረት የሚያሸማቀቅ ፍጡር ቢኖር ሳጂታሪየስ ነው። ስኮርፒዮን እኮ ማሸማቀቅ ከባድ ነው። ሳጂታሪየስ ግን ታዞለታል። እያሳደደ ቆሌውን ይገፈዋል። ሳጂታሪየስን ግልጽነት ትወጅለታለሽ። የት ከማን ጋር ምን ሲሰራ እንደነበረ ምንም ሳይደብቅሽ ይነግርሻል። ወይም የአፍ ወለምታ ሲዘባርቅ ትይዥዋለሽ። አይክፋሽ ታዲያ። አለበለዚያ ጋብቻችሁ ወደ ማፍረስ ታመራላችሁ። ጠንቀቅ በይ። የሚፈልገው ወሲብ ብቻ ሳይሆን ለውጥና የአእምሮ መነቃቃት ጭምር ነው። ለዚህ ነው ቆንጆዋን እንግዳ ተቀባይ ብቻ ሳይሆን ጋዜጣ ሻጭና የፖሊስ ወታደሯን ጭምር ሲማተር የሚገኘው። ስለዚህ ብልህ ሴት መሆን አለብሽ። መሆን የሌለብሽ ደግሞ ቀናተኛ ነው። ተጠራጣሪ አትሁኝበት። ልታስሬው ብትፈልጊ እንኳን ገመዱን ረዘም አድርጊለት። የምርመራ ጥያቄ አትጠይቂው፣ አትነዝንዢው። እሄዳለሁ እያልሽ አታስፈራሪው። ነፃነት ሰጥተሽ ቀስ በቀስ አርሚው። ሕይወትን እሱ እንደሚያያት የምታይና ሰዎችን በእነሱነታቸው የምትቀበይ ከሆነ ትስማሚያለሽ። የሚፈልጋት ሴት እንዲህ አይነቷን ነው። የሚፈልገውን ግን ሁኝለት። ሆደ ሰፊ፣ ሙሉ ለሙሉ ንቁ ሁኚ። የበላይ ሆኖ ቤቱን ይምራ። ስፖርት ውደጂ። ወደ ቤት አምልኮ ሲሄድ አጅቢው። መንፈሰ ትኩስና ጉጉ ሁኝለት። ቤት ውስጥ አትሰሪው። አንቺም ሊያስርሽ እንደማይችል ግልጽ አድርጊለትና ነፃ መሆንሽን ይወቅ። ዘዴ አልባ ስሜት ጎጂና ፊት ለፊት የሚሰነዝር ፍርጥ ያለ ነቀፌታ ካሁኑ ልመጁ። ጠውላጋና ደካማ እንዲሁም አናቂ ሴት አይወድም። ገንዘብ አባካኝም ሊሆንብሽ ይችላል። ሳጂታሪየሶችን ከወላጆቻቸው ጋር ያላቸው የትስስር ገመድ ሲያገቡ ይበጠሳል ወይም ይላላል። በትዳራቸው ላይ ጣልቃ እንዲገቡ አይፈቅዱላቸውም። ያንቺንም ዘመዶች እንዲሁ ማድረግ ይጠበቅብሻል። ውድ የስታር ቮይጅ ቤተሰቦች የዛሬው ቪዲዮአችን ይህን ይመስላል። ቪዲዮአችንን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። ሰላም።